ሶስት ካህናት ጥቁር ልብሰ ተክህኖ ለብሰው ያደርሱታል፣ ያዜሙታል። ካህናት ፊታቸውን ይሸፍናሉ፣ ምእመናንን በተመሳሳይ ፊታቸውን ሸፍነው ነው ቃላቱን የሚሉት። ቃላቱ የሚያን ዓመት እስከ ዓመት የማትላቸው ቃላቶች በሕማማት ይባላሉ። በተለይ ደግሞ ከዛ ለየት ባለ መልኩ በዛሬ በዕለተ ዓርብ በስቅለት ቀን የሚባሉ ቃላቶች አሉ። እነሱ ቃላቶች በ6 ሰዓትና በ9 ሰዓት መካከል የሚባሉ ቃላቶች ናቸው። እነዚህ ቃላቶች አዲስ ቃላቶች ናቸው። በተለይ በግዕዝ የማንሰማቸው በግዕዝ ያልተገለጹ ቃላቶች ናቸው። ቀጥታ ከጽር ቃላት ወይም ከጽር ቋንቋ የመጡ ቃላቶች ናቸው። ምንድነው የሚሉት? አምንስቲቲ ሙቺሪያ ፋሲሊያሱ አምንስቲቲ ሙዋግያ ፋሲሊያሱ አምንስቲቲ ውዳሱጣ ፋሲሊያሱ የሚሉ ቃላቶች ናቸው። እነዚህን እያንዳንዱን ስንተረጉማቸው አምንስቲቲ ማለት አስበን ማለት ነው። ሙኪሪያ ማለት አቤቱ ማለት ነው። ሙዋግያ ማለት ደግሞ ቅዱስ ማለት ነው። ውዳሱጣ ማለት ሊቅ ወይም ጌታ ማለት ነው። አንቲ ፋሲሊያሱ ማለት በውስተ መንግስት በመንግስትህ ማለት ነው። በጠቅላላ አንድ አድርገን ስንተረጉማቸው ወደ ትርጉም ወደ ጠቅለል ወዳለ ትርጉም ስናመጣቸው አቤቱ በመንግስት አስበን የሚል ትርጉም ያመጣል ማለት ነው። ይህንን ቃላት በቤተ ክርስቲያናችን 3 ካህናት ጥቁር ልብሰ ተክህኖ ለብሰው ያደርሱታል፣ ያዜሙታል። ከዛ ምእመናን ደግሞ እንደዚሁ በተመሳሳይ ይቀበላሉ። ይሄ ስርዓት በሚከናወንበት ሰዓት ይህንን ቃላት የሚሉት ካህናት ፊታቸውን ይሸፍናሉ፣ ምእመናንን በተመሳሳይ ፊታቸውን ሸፍነው ነው ቃላቱን የሚሉት። ቃላቱ የሚባሉ 6 ሰዓት ነው። በ6 ሰዓትና በ9 ሰዓት መካከል ባለው ሰዓት ቃላቱ ይባላሉ። ይህንን የሚያመላክተው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ላይ በመስቀል መሰቀሉንና ይሄ ሰዓት ከ6 እስከ 9 ሰዓት ያለው ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል የቆየበትን ሰዓት ያመላክታል።